ጊዜ ሰውየው ጀርል እያለ ያስተምራል አሉ በደርግ ጊዜ ነውና እና ጀርልና ገምጋሚዎች ከኋላ አሉ ማለት ነው እና ጀርል ገምጋሚዎቹ ገርሉ አታስተምሩለት በ200 ብር ደሞዝ ጀርል ብዬ ማስተማሪ ራሱን ይወኘ ነው መምህር የተማሪዎችን የወላጆችን ገመና የሚያውቀው የመጀመሪያ ሰው ይመስለኛል ምክንያቱም ልጆቹ መተው አንድ ጊዜ ፖርም ያረሙት ወይም የውስጣቸውን የሚናገሩት ለመምህሩ ነው ታች የሆነ ነገር አለ ጠራኛው ለክፍል ምናምን ጥሩ መምህር ነሽ እንወድሻለን ግን እኛ ለአጥቢያ አንከፍልም ማለት በልጅሽና በስራው መሃል ምረጭ አይነት ኮርነር ላይ መጣሁኝ ማለት በጣም አንዴ ምንም ቀልድ እናንተ ነው የለም ምንድነው ያልከው አንተ ስራ ለዘላለም ሊቀር ይችላል the Germans በጣም ትልቁን ክፍያ የሚከፍሉት ለመምህር ነው ምክንያቱም መምህር የሙያዎቹ ሁሉ አባት ነው መምህርነት ላይ በጣም ኤምፋሲስ ማረጋው የታወቀ ነገር ስለሆነ ነው በቃ እንግዲህ እስቲ ያለ እንዳስተማሪ ኪስ ያድርቀኝ ተብሎ ከተማረበት ይህ ምን ነበር ነው እውነተኛ ጨዋታዎች ያልተነገሩ ታሪኮችና አስቂኝ ትዝታዎችን የምናወራበት ነው የዛሬው ታሪካችን እንግዲህ በማስተማር ህይወት ለረጅም ጊዜ ያገለገለች እህታችን ናት። አሁንም በማገልገል ላይ ትገኛለች። እስቲ በፕሮፌሽናሊዝም እና ህይወት እንዴት እንደሆነ እናወራለን። አብራችሁን ቆዩ። አመሰግናለሁ። ትዕግስት እሸቱ እባላለሁ። መምህር ትዕግስት እሸቱ እባላለሁ። ተወልጄ ያደግኩት እዚሁ አዲስ አበባ ከተማ 6 ኪሎ አካባቢ ነው። ማስተማር የጀመርኩት የዛሬ 12 ዓመት አካባቢ ነው። ያጠናሁት ቋንቋ ነው። እንግሊዝኛ መምህር ነኝ። አሁንም በማገልገል ላይ እገኛለሁ። እንግሊዝኛ መምህር ነኝ። አሁንም በማስተማር ላይ እገኛለሁ። እንግዲህ ካንቺ ጋር ስንተዋወቅ ረጅም ጊዜ አለ። ረጅም ጊዜ እንተዋወቃለን በስራችን እኔ መምህር ስለነበርኩኝ እንዴት ነው የማስተማር ስራ እንዴት ነው? የማስተማር ስራ ደስ ይላል። የሰዎችን አይምሮ መቅረጽ ነውና ሰዎች አይምሮ ላይ የሚሰራ ነገር ከኢንዱስትሪ ከፋብሪካ ይልቅ ሰዎችን ማውጣት ደስ የሚል ነገር ነው። ግን የራሱን ተግዳሮቶች አሉት። ሪዋርዲንግ ቢሆንም ወይም ሽልማት ቢኖረው ወይም የሚያረካ ሙያ ቢሆንም ማስተማር በተለይ ከቅርብ ጊዜ ወዲህ የትም የማያደርስና ደረቅ ሙያ ተደርጎ በማህበረሰቡ ዘንድ ይወሰዳል። ምክንያቱም ፋይናንሻል ጌን የለውም ወይም የሚከፍለው ነገር የለም እንደ ሌሎች ሙያዎች። በተረፈ ግን የህሊና እርካታ አለው። እጅግ በጣም አድካሚ ነው። ያዝናናል። አንዳንድ ጊዜ ደግሞ ያበሳጫል። እንደየክፍሉ ደረጃ ነው። እንደ ልጆቹም ተቀባይነት ነው። ታች ላይ ደህና ናቸው ግን ከፍ ያሉ ልጆች ማስተማር ትንሽ ቻሌንጂንግ ሊሆን ይችላል። ምክንያቱም በተለይ ቲኔጀሮች ታዳጊ ወጣቶች የራሳቸው አመል አለ እና ያም ደግሞ ክፍል ውስጥ ሪፍሌክት ስለሚያደርጉ ያ ቻሌንጂንግ ይሆናል። ታች ላይ ደስ ይላል፣ ጥሩ ነው። ልጆቹ ደስ ይላሉ፣ ስዊት ናቸው፣ የዋህ ናቸው፣ ኢነሰንት ናቸው። ግን ስራው አድካሚ ነው። በጥቂቱ የላይፍ ኤክስፒሪየንስ ምን ይመስላል? ማለት ማስተማር በጣም ኢንጆይ ያደረግነው ሙያ ነው። ኢንጆይ የሚደረግ ሙያ ነው። ከልጆች ጋር መዋል በጣም ደስ የሚል ነገር ነው። መዝናናቱን መጫወቱን በእነሱ ሌቭል ልክ ስለሚሆን በጣም ኢነሰንት የሆነ ውሎ ደስ የሚል ምናምን ብሎ እንደምናሳልፍ የተረጋገጠ ነው። ህይወታችንን አዲሳል ነው የምንወጣው ከነሱ ጋር በመዋላችን። ትክክል። ያልገባቸውን ነገር ሲጠይቁም የሆነ ነገር አይተውም ሲጠይቁ በጣም ብዙ የሚያዝናኑ ሞመንቶች አሉ በማስተማር ውስጥ። yes ትክክል እውነት ነው። እስቲ ከማስተማር ውጭ ከተመረቅሽ በኋላ ወይም ደግሞ ዲግሪሽን ከያዝሽ በኋላ እንዴት ነበር ላይፍ? ቀጥታ ወደ ማስተማር ነው የገባሽው ወይስ? አይደለም። የኔ ህይወት በአጋጣሚ ትንሽ እንዲህ ነው ብሎ ቀጥተኛ መንገድ የለውም። በጣም ብዙ ውጣ ውረዶች አልፌያለሁ። ዲግሪን ከመያዜ በፊት እና ማስተማር ሙያን ከመጀመሪያ በፊት በወጣትነት ውጭ ሀገር የመሄድ አጋጣሚ ነበረኝ። ኔዘርላንድስ ወይም ሆላንድ
ያ ብዙ ነገር አይቻለሁ። ከዛ በፊት ደግሞ ይህንን የውጭ እድል ያመቻቸልኝ ድርጅት እኔ በልጅነቴ ነው ወላጆቼ እናትና አባቴን ያጣሁትና የስዊሚንግ ፕሮግራም ነበር። እዛ ላይ ነው እንግዲህ ይህንን አጋጣሚ ያገኘሁት። ወደ ኔዘርላንድስ የመሄድ አጋጣሚ ነበረኝ። በኔዘርላንድስ ብሬዳ ከተማ 3 ዓመት አካባቢ ተቀምጫለሁ። ከዛ ተመልሼ ነው እንግዲህ ትምህርቴን ጨርሼ እንደገና ወደ ማስተማር ሙያ የገባሁት ማለት ነው። ለትምህርት ነበር የሄድሽው? ኖ አይ አይደለም፣ ፐርሰናል ነው። ጓደኛ ነበረኝ ነጭ ሆላንዳዊ ማለት ነው። ይሄ ድርጅት ባመቻቸልን አጋጣሚ የዋና ፕሮግራም ነበረ ኦርፋንስ የሚሄዱበት እና እዛ ላይ አንድ ሆላንዳዊ ተዋወቅኩኝ። ተግባባን፣ አጋጣሚ ተጠቀምኩኝና በጣም በልጅነቴ ማለት 18 ዓመት አካባቢ ወደ ኔዘርላንድስ የመውጣት አጋጣሚ ነበረኝ ማለት ነው። እዛ 3 ዓመት ተቀመጥኩኝ። ነገሮች አልሰሩም። የነበረን ሪሌሽንሺፕ ምዕራፍ ነበር በጣም ረጅም፣ ብዙ የእድሜ ጋፕ ነበረን፣ ልንግባባ አልቻልንም። ስለዚህ ምንም በዚህ እንኳን ምንም ነገር ባይኖረኝ ያው ነፃነት ፍለጋ ያንን ህይወት ስላልፈለኩት ወደ ሀገሬ ተመልሼ የመጣው ማለት ነው። እዚህ ኢትዮጵያ ከመጣሽ በኋላ ወደ ቀጥታ ወደ ትምህርት? አዎ ከመጣው በኋላ በርቀት ትምህርት አፕላይ ያደረኩኝ። ያው እንዳልኩሽ ኦርፋን ነበርኩኝ። ሰዎች ግብጋ ነበር የምኖረው። ሰዎች ጋር ተዛግቼ ትምህርቴን ጨረስኩኝ። ከዛ ወደ ማስተማር ሙያ ገባሁ ማለት ነው። ያ ማስተማር እንግዲህ ረጅም ዓመት ነው ያስተማርሽው። ያው በጣም ልምድ እንግዲህ ማስተማር ሁሉ ጊዜ አዳዲስ ነገሮችን ነው ወደ ህይወታችን ይዞልን የሚመጣው። እውነት ነው። ብዙ ብለሲንግ ቢኖረው ግን ፐርሰናል የሆነ ይሄ ማለት የግል ህይወታችንን ለመኖር ግን የሚያስችል ነገር ብዙ አይሰጥም። ቅድም ለመጥቀስ ሞክሬ ነበረ። በፊት እንግዲህ እኔ በአባቶቻችን ዘመን ወሰዳት አስተማሪ ሁሉ ተብሎ ይዘፈን ነበር። ምክንያቱም ሙያው የተከበረ ነው፣ ፋይናንሻል ገይን ነበረው። አሁን ግን ከተወሰነ ዓመታት በኋላ ሰው ሲገደድና የማይግሬሽን ለሽግግር የሚገባበት ሙያ ሆነ። ለምሳሌ ትምህርቱን ጨርሶ ሌላ ነገር ከማድረጉ በፊት ማስተማር። ስለዚህ ሙያው በአጋጣሚ ሆኖ የሚገባውን ክብር አላገኘም። ያ ደግሞ ተያይዞ ክፍያው ላይ ኢፌክት አለው። የመምህር ክፍያ በሚያሳዝን መልኩ ከብዙ ባለሙያዎች አንጻር ሊስት ወይም በጣም ትንሽ ክፍያ ነው የሚከፈለው መምህር። ያ ደግሞ በራሱ ፍረስትሬሽን አለው። መምህሩ ያው አይምሮ ነው የሚሰራው፣ አይምሮ ነው የሚያንጸው፣ ትውልድን የሚሰራው፣ አገር ነው የሚገነባው። ነገር ግን የኑሮ ሁኔታ አስተማሪ በጣም ያሳዝናል። አንፎርቹኔትሊ እጅግ በጣም ትንሽ ክፍያ ከሚከፈላቸው ሙያዎች ኢትዮጵያ ውስጥ አንዱ መምህርነት ነው። እስካሁን ያልተቀየረ ነገር ያ ነው። ስታስተምሪ ምን አጋጥሞሻል ክፍል ውስጥ? እንደየክፍሉ ሌቭል ነው። ያው እኔ ከኪንደርጋርተን እስከ ሃይስኩል ድረስ ማስተማር አጋጣሚ ነበረኝና ታች ላይ በተለይ ከኬጂ እስከ 4ኛ ክፍል ልጆቹ በጣም የዋህ ናቸው፣ ደስ ይላሉ። አንድ በጣም የሚያስቅ አጋጣሚ ከነበረኝ ኢንተራክሽን ከሁለቱም አንጻር ከ7ኛ ክፍልና ከ1ኛ ክፍል ለማሳየት አንጻር አንድ በጣም መወዳት ተማሪ ነበረች እና 1ኛ ክፍል ዲያሪ ነው ስት ምን ትላለች? ቲቸር ትዕግስትን ነው ማገባው ትላቸዋለች። ሰው ለነሱ ያ በጣም ፈኒ ነው፣ ኢኖሰንትነታቸው ፈኒ ነው። ምክንያቷም ለሷ ጋብቻ ማለት የፍቅር ጥግ ነው፣ ሌላውን ነገር አለማወቋ እና ልጆቹ በቃ ጠብቀውኝ በቃ ክራሿ ሆኜ ማለት ነው እና ደስ ይላል የምታየው ንጽህና፣ መላእክት ናቸው ኦልሞስት። እና ወደ ላይ ሌቭል ግን በተለይ ጉርምስና አካባቢ ሲጀምር 7-8ኛ ክፍል ትንሽ ቻሌንጂንግ ነው እና በአጋጣሚ የማረሰውና ትንሽ አስደምሞኝ ያለፈው ነገር ስለ ካሪየር ወይም ስለ ሙያ ስለ ፕሮፌሽናሊዝም ለልጆቹ ስታስተምሪ የመጀመሪያ ጥያቄያቸው ሀብታም ያደርጋል ሚስ? ለምሳሌ ምህንድስና ለምን ዩቲዩበርነት አይሻልም? በተለይ አሁን ያለው ትውልድ ቀጥታ እንትን አይደለም። ይሄ በቀለሙ ፐርሱ የሚያደርጉት ህልም ብዙም የላቸው። ምክንያቱም በአቋራጭ የሚባል ነገር መጥቷል ትውልዱ ላይ። አሁን በአቋራጭ ሆነ ነገር ግን ማድረግ በአቋራጭ ሀብት ማግኘት በአቋራጭ አክሰሱም ስላላቸው እና ደግሞ በጣም ይሄ ጥያቄ የመጣው አውትስታንዲንግ ከሆነች ተማሪ ነው፣ 3ኛ የምትወጣ ተማሪ እና ሳሮን ምህንድስና እንዴት ይመስልሻል? ሀብታም ካደረገኝ ምንም ችግር የለም፣
ሶፍትዌር ኢንጂነሪንግ ሀብታም ካላደረገኝ ግን አልሞክረውም አይነት ነገር እና እንዲህ አይነት አጋጣሚዎች ይገኛል። ተማሪዎች ያዝናናሉ እንደ ቤተሰብም ላይ ምክንያቱም ልጆች ብዙ ሰዓታቸውን የሚያሳልፉት ትምህርት ቤት ነው ከቤት ውጭ። ስለዚህ ብዙ ኢንተራክሽን አለ፣ እንደ ቤተሰብ ነን። አንዳንድ ግጭት ይኖራል፣ ፍጭት ይኖራል። መጀመሪያ የምንደርስላቸው ድባቴ ሲኖር አደጋ ሲኖር ምናምን እንደ ቤተሰብ ነው እውነት ነው። እና ሌላ መጨመር የምፈልገው ነገር ጠቅላላ ከመምህር የተማሪዎችን የወላጆችን ገመና የሚያውቀው የመጀመሪያ ሰው ይመስለኛል። ምክንያቱም ልጆቹ መጥተው አንዳንድ ጊዜ ፖር የሚያደርጉት ወይም የውስጣቸውን የሚናገሩት ለመምህሩ ነው፣ እንደ መምህሩ ቅርበት ነው። እና የትኛውም ወላጅ ማለት ገመናው አስተማሪ ጋር የማይደርስ ያለ አይመስለኝ፣ በተለይ ታች ሌቭል ላይ በጣም ኤግዛክትሊ ዝም ብለው ይመጣሉ፣ ያወራሉ፣ ማሚ እንዲያደርጋኝ ዳዲ እንዲያደርጉኝም ይላሉ። ትክክል። አንዳንድ ጊዜ መምህር ሳይኮሎጂስት ነው። ስለዚህ ምን ያደርጋል? የማከም ስራ ይሰራል፣ የምክር ስራ ይሰራል። እዛ ጋር የሚነግራትን ነገር ነው ለልጅቷ ቤዝ የሚሆናት። ትክክል ነው። እኔ አንድ ጊዜ የሆነ እንትን እያስተማርኩኝ ገና እንደተመረቀ ነው ወተን የገባሁበት ትምህርት ቤት ነበርና አንድ ፋይሳል የሚባል ተማሪ ነበረኝ። በቃ በጣም ይሄ ምን በቃ ኢነርጄቲክ፣ ከዛ ደግሞ ይሄ ዱርዬ የምንለው አይነት ልጅ ነው። በቃ ይሄ ሀዚዞን ቫይብ ምናምን በጣም ስለሚያስቸግረኝ ክፍል ውስጥ አይ ኒድ ኳየት እንትን ፈልጋለሁ እና ብዬ ፊት ለፊት አስቀመጥኩት ማለት ነው ኮሌጅ። ከዛ ምንም የሚረብሽበት ወይ የሚያስረብሽበት ምንም አይነት እንትን ታሰረ ፊት ለፊት ነው የሚቀመጠው። ሂ ሊስንስ ሂ ዊል ሴይ እኔ የምለውን ነገር ያደርጋል ምናምን ሆነበት ማለት ነው። በጣም ፎርማል ሆንኩበት። ከዛ የሆነ ቀን ላይ ኢንተረስትድ እየሆነ መጣት ሳቱ ላይ ገባሽ ይገባዋል። ከዛ ላይ ምንድን ነው ያልገባህ እለዋለሁ። ትንሽ ልረዳው ሞክራለሁ ምናምን። አርፎ ተቀመጠልሽ ግን? ተቀመጠ ነው። ከዛ ነገር ተፈተነ ማለት ነው። ተማሪዎችን ፈተና ፈትኜ ጨርሼ እዛው ነው የምታረሚው። ከዛ ክላስ እንትን ነው አርሜ ምናምን ሞላልቼ ነው በጣም ማለት ነው። ወረቀት ሰለጥን በእርሳስ ነው የሚጽፉት። ሁለተኛ ክፍል ተማሪ በእርሳስ ነው የሚጽፉት። ጽፏል በጣም ወረቀቱ ማለት ነው መልሼ። ከዛ እሱ ሁለት ከአስር ነው ያመጣው። እንደዛ ፎከስ አድርጎ ማለት ምንም ቤዝ የለውም። ትክክል ገና ነው። ቤተሰብ ማለት ጥሩ ግሮ እንደዛ አገኘ ማለት ነው። ጥሩ ግሮ በራሱ ነው የሰራው። እንዳትቆርጁ በራሳቸው የሰራችሁት በቂ ነው። በራሱ ሆነ ሁለት አመጣ ማለት ነው። ከዛ ይዋና ኢምፕረስ እናቱን በጣም ኢምፕረስ ማድረግ ፈልገው ትክክል። ከዛ ፈተናህን አበድረኝ እና ቤት ይዤ አሳይቼ ነገ እመጣለሁ እምቢ አለ ማለት ነው። ከዛ እኔ እረፍት ስወጣ ስራ ስሉ በስራ አስፈራርቶ ማለት ነው። እንደዚህ እጁን ወቅቶ ምናምን ፈተና ተቀብሎ አጥፍቶ ስሙን የራሱን ጽፎ ይዞ ሄደች። የሚቀለው እኮ እንደው ልጅነት ነው እንጂ በስራ እስከሰራ ድረስ እዚህ ድረስ ከሚሄድ የራሱን ፈተና ማርከህ ትክክል ጎበዝ ምናምን እየተባለ ነው ቤት ሄዶ የኔ ሳብጀክት ሂዝ ኢንተረስትድ እንደሮች ገብቶ ለመስራት ይሞክራል። አስረዱኝ ይላል ምናምን እና ኦብዘርቭ አድርገውታል ኦልሬዲ እና በቃ ይኸው ፈተና ራሱ እንደዚህ ያመጣው ማለት ነው የፈለገው አጥፍቶ። ከዛ በኋላ ግን እያሻሻለ መጣ። በነጋታው መጣ ሪፖርት ነገር ሚስ ፈተናዬን ወስዶብኝ እኔ ለእናቴ አላሳየሁም ቤት ይዤ የእሱን ወረቀት አሳይቼ አንተሳሪ ምናምን ብሎ ኮምፕሌን መጣ ማለት ነው። ከዛ አሳቀኝ እንትኑ ፍጥነቱ ይሄ ቴክኒኩ ምናምን አሳቀኝ። ለምን እንደዚህ ያደረከው ምናምን ነገር ስለው እንዴ እናቴ እኮ በጣም ጎበዝ እያለችኝ ነው ሚስ እንዴት ዝም ብዬ ሁለት ይዤላት ልሂድ አነሰ አሁን ሰውለታው እኮ ጎበዝ እኮ ነው እኮ በራስ ሰርታ ያመጣው ነው። ብትኮርጅ ኖሮ እኮ 8 አመጣ ነበር። ግን እንደዚህ አድርገህ ማስረዳት አለብን። የሚቀጥለው ደግሞ 5 ታመጣለህ 10 ታመጣለህ። እንደዚህ ነው ማድረግ ያለብን። ያልገባን ያስረዳል ነው ቢያባብዬ እየሻሻለ ሄደ። ከዛ በኋላ ይቅርታ ጠይቆ ወረቀቱን ጽፎ ስሙን ምናምን መለሰ። ከዛ በኋላ ልጁም ያግዘው ጀመረ። እና ይሄ ጋት ኢምፕሩቭ ማለት ነው። አሪፍ ኢንስፓይሬሽን ነው። ያው ልጆች እንደሞዳቸው ነው የሚያደርጉት። በጣም ብዙ አይነት አጋጣሚ ያለ ያዝናናል፣ ሪፍሬሽ ያደርጋል። ያው ትልቁ ሽልማቱ ቲቺንግ እኮ ይሄ እንደምታውቂው ትልቁ ሽልማቱ ሳቲስፋክሽን ነው፣ እርካታው ነው። ፊዚካሊ ያደክማል፣ ድሬን ያደርጋል። አንዳንድ ልጆቹ ያው በጣም ያበሳጫሉ። ምክንያቱም አንዳንዶቹ አውቶፋን ይሆናሉ። በተለይ ታች ግሪን ላይ ረጅም የሰራው ትዛ ነው። አያውቁትም ለምን እንደሚረብሹ ራሱ አያውቁም። ያሳዝናሉ። በጣም ፊዚካሊ ድሬን ያደርጋል፣ ሜንታሊም የሚያደከም ስራ ነው። ግን ያው ያዝናናል።
በጣም ብዙ ፈን የሚሆኑ ሞመንቶች በጣም እውነት ነው እየታደሽ ለምትሄጂው በደንብ በተለይ ከፍ ያለ ግሬድ ላይ አንድ ጊዜ ስፔሊንግ ብዬ ሰጠዋቸው ሚስ ስፔል አድርኩኝ ማለት ነው አንድ ወርድ እና ራስሽን የምትፈትሽበት ነውና ያ ቅድም ያልኩሽ ክላስ የሀብታም ያደርጋል ምናምን ያለችው ልጅ ከዛ ይሄኛው እኔ በቃ እንትን አልኩኝ ሚስሌኒየስ የሚለውን ቃል ነበርና ሚስ ትክክል አይደለምና ትንሽ አክቹሊ በተማሪ ፊት እንትን ማለት አንዳንዴ ራስሽን እንድፈትሽ ያደርጋል ሶ ምንም ማድረግ ስለማልችል ይቅርታ ጠየቅኩኝ ትላንትና የሰጠሁት እንትን አይደለም ዲፌንድ ማድረግም ራሴን ትክክል አይደለም አንዳንድ ጊዜም ሃምብል ያደርግሻል ማለት ነው ያስነብባል ሪፈር ያስደርጋል ሃምብል ያስደርጋል ብዙ ዘርፈ ብዙ እንትኖች ጥቅሞች አሉት እውነት ነው በቃ ብዙ ስቀን እውነት ነው ብዙ ተበሳጭ ድካሙን የሚያካክሰው ይመስለኛል የምትሰጪው ነገር አለሽ ሁሉ ጊዜ ለተማሪ obviously ስለዚህ ያው ትርጉም ይሰጣል ያ ደግሞ የሆነ ሰው የለወጥሽ አንዳንድ ጊዜ ደግሞ ልጆቹ ተመረቀው ነው አሁን በዘመኔ አይቻለሁ ልጆች ግራጁዌት አድርገው እንዴ ሚስያ ታክስተውሽኝም እንዴ ትልልቅ ቦታ እንዴ እንደዚህ እኮ ያረክሽኝ ነገር እኮ ያረርቶኝ እኮ ነው በጣም እኮ ቋንቋ ላይ እንድለወጥ አድርገሻል የሚለው ነገር ይሄ በራሱ ሽልማት ነው ያው እንደዛ ነው አሁንም እየሰራሽ ነው አሁንም ካቴድራል እየሰራሁ ነኝ ታች ግሬድ ላይ ነኝ አሁንም እሱ ነው የምሰራው ፎርቹኔትሊ ወይም አንፎርቹኔትሊ ከቲቺንግ አልተላቀቅንም እየሞከረን ነው ሱስ አለው ከባድ ሱስ አለው ማስተማር ሱሰኛ ያደርጋል ኤቭሪ ሞርኒንግ ተነስቼ የምናገረው ሰው ከሌለ ይጨንቀኛል በጣም እንትኑ ማቴዛ ጋር ብታችሁ አቴንሽኑም ነው መሰል ልጆቹም ይናፍቃሉ በተለይ ደግሞ መምህሩን ረጅም ዓመት የሰራ ሰው ተመሳሳይ ፊልድ ካልሰራው የማርኬቲንግ ወይ ምናምን ለቢሮ ስራ አይሆንም ይሄ ከ3 ሰዓት እስከ 11 ሰዓት ሊሆን ብዙ ጊዜ መምህር እንደዚህ አይነት ነገር ላይ ፊት አያደርግም ምክንያቱም ኢንተራክቲቭ ነው ብዙ ጊዜ ከልጆች ጋር ነው የምትዩ ነው ኦልዌይስ ቢዚ ዩር ሰራውንድድ ብቻሽን ሻት ልክ ነው እሱ ነገር ደግሞ ትፈልጊዋለሽ ወይ ደግሞ እንዳጋጣሚ ነው ሜቢ ድል ፈንታም ሊሆን ይችላል አላውቅም ማስተማር ያው እንዳልሽ ነው ፕሌዠር አለው በጣም ብዙ ያው እኔም የለቀኩበት ትልቁ ዋናው ምክንያቱ ከቲቺንግ እንደወጣ ያስገደደኝ ማለት ሰው ሲኖር የራሱን ህይወትን መኖር አለበት ሰዎች አይቻልም እኛም ላይፍ እንዲኖረን እንፈልጋለን ልጅ እንወልዳለን ማሳደግ እንፈልጋለን መኖር እንፈልጋለን እነዛን ሁሉ ነገሮች ከበርሚያ ሜሪቲ ሊከፈለን ይገባል ምክንያቱም እዛ ጋር ምን አስተዋጽኦ ራሱ ትልቅ ይመስለኛል ማስተማር ስለ ሪዚ ኦፍ ኮርስ እንዴ በዛ ላይ የአይምሮ ስራ ነው ብዙ ሰው የማይገባው በጣም የአይምሮ ከአይምሮሽ ላይ የአይምሮሽን ቁራጭ ነው በየቀን ነው የምትሰጪው ያ ፒስ ኦፍ ዳት ነው ኤቭሪ ዴይ እዚህ ጋር ያስቀመጥሽውን ነገር ነው የሻረፍሽ እውነት ነው ያንን ነገር ደግሞ የሚያልቅ አይደለም አንሊሚትድ ነው ትክክል እና ደግሞ ይሄ በአንቺ ባልተመቸሽ ብዙ ነገር በሌለበት ሁኔታ ሁሉም ነገር ኤፈርትሽን ጠቅላላ ኢነርጂሽን ምንሽን እና እዛ ጋር ብትን ልታረጊ አቺም በጣም ትልቁ ነገር ቲቺንግ ካሎሪ ይፈልጋል ምንም ጥያቄ የለውም እኔ አስታውሳለሁኝ ተከታታይ 4 ወይ 3 ክፍለ ጊዜ ካስተማርሽ በኋላ የሚታይሽ ነገር በጠቅላላ የእንትን ታውቂዋለሽ ይሄ ማዳጋስካር ፊልም ላይ አሌክስ እንዳለ የሚታየው ስቴክ እንደሆነ በቃ 3ኛው ክፍለ ጊዜ ተከታታይ ካስተማርሽ በኋላ ኤነርጂሽን በደንብ ኮንሱም ስለሚያደርግ ማንንም አትሰሚም በየሩጥሽ ወደ ካፌ ነው የምትሄጂው እና አዋሳ አስተምር ነበር አዋሳ ኑር ያለው ባይዞይ እና ከአዲስ አበባ ወደ ሐዋሳ ሄጄ እዚህ አልተመቸም ልጄን ከወለድኩኝ በኋላ አንድ ልጅ እናት ነኝ አልተመቸም ነው ወደዛ ሙባረኩኝ ማለት ነው እና እዛ ማስተምርበት ትምህርት ቤት ካፌቴሪያው ሴትየው ሁሉም መምህር ስልክ እሷ ላይ ያለና 3ኛው ክፍለ ጊዜ ላይ ኖት ጽፊና አዘጋጁ ምናምን ነው የምትዩ የሆነ ነገር ካልተዘጋጀው እንትን ሁሉ ፍክክር ሁሉ እዛ ጋር ሮጠሽ ካፌ መድረስ ነው የምትፈልጊው ካሎሪ ይፈልጋል ኦፍ ኮርስ በዚህ ዘመን ደግሞ ተማሪው እንትን ይፈልጋል አሁን ተማሪው ራሱ ዘናጭ መምህር ነው የሚወደው የሚገርምሽ ነገር የከሌ ስልክ እንደሚሉ ታውቂያለሽ አረ ቲቸር እንትና እኮ እንዴ በተን እኮ ነው የሚይዘው ምናምን ይላሉ የሆነ ወነ ሉክ ፕሬዘንተብል ካል እና እሱን እንኳን ማታሟይበት አይነት
ፔመንት ነው ያለው ክፍያው አንዳንድ ጊዜ ዲሞራላይዝ የሚያደርገው ሞራልሽ ይነካል በጣም ተጨማሪ ነገር ልታረጊቲና እንትን ታውቂዋለሽ ይሉ አላቀም ይሄን ቀልድ ከሰማሽ አንድ ጊዜ ሰውየው ጀርል እያለ ያስተምራል አሉ በደርግ ጊዜ ነውና እና ጀርልና ገምጋሚዎች ከኋላ አሉ ማለት ነው እና ጀርል ገምጋሚዎቹ ገርሉ አታስተምሩለት በ200 ብር ደሞዝ ጀርል ብዬ ማስተማሪ ራሱን ይወኘ ነው እና እና በጀርል ነው እንጂ በ200 ብር ደሞዝ ገርል ልትፈልጋለህ አለ ምንድነው ይሄ እንትኑ አይረኒው ብዙ ነገር ማድረግ ትፈልጊያለሽ ምክንያቱም አሁን ሪሶርሱን ብዙ ነው በነገራችን ላይ ግን ያን ያህል ኤክስቴንድ አድርጌ ለምንድነው በቃ ምደክመው ደክመሽ ሪዋርዱ ትንሽ ስለሆነ መታመጪው ነገር ትንሽ ስለሆነ ድካምሽን የሚያካክስ ነገር የለም ፕሮባብሊ እኮ ስብርብርሽ ወጥቶ መጨረሻ ላይ መተጁ በግሽ ሊሆን ይችላል ወደ ቤት ዳስተሳቸው ሩቅ መንገድ እንሄድ ስለኝ በማስተምርበት ይሄ ማን ወላጅ ናት የምትመጪ ምናምን ብለን ጠይቀን ሻሽ ነው ብለን ትክክል ምክንያቱም we cannot afford of course it's a long distance ነው ደክሞሽ ነው የምትወጪው ምናምን ሰው የሆነ ነገር ለማግኘት ኤክስትራ ማይል ለመጓዝ ራሱ ትክክል በቂ ኤነርጂ ስለዚህ እንደ ሰውየው ልትሆኚ ሁሉ ትከተጃለሽ አንዳንድ ጊዜና that's a sad fact ምንም አቺመን እና ደግሞ እንደው አንድ ብጨምርልሽ የሆነ አጋጣሚ ፕሮባብሊ ይሄኛውን ነገር የሚያጠናክር ከሆነ ሰዎቹ የኔ ማንነት አያውቁምና አዋሳ ነው ሶ የሆነ ጋዘሪንግ ነገር ነበርና በአጋጣሚ ያጠገባቸው ነበርኩ መምህር መሆኔን አያውቁም እና የተቀላለዱ እውነትህን ነው ምናምን ይለዋል ማለት ነው አንዱ እውነትህን ነው እያልኩ አይደል እንዴ ይላል አይ ቲንክ በሆነ ነገር አልተማመኑ እና እስቲ እንዳስተማሪ ኪስ ያድርቀኝ በልበል በቃ ሽሪንክ ሳረግ በቃ ባር ክሪንጅ ነው ሽንቀቀኝ ያቁኛል እንዴ ይሄ መሐላ መኖሩን እንደዚህ አላቀም እንዳስተማሪ ኪስ ያድርቀኝ ብሎ መለሰለት ማለት ነው አመነው እንግዲህ አስረሻ በቃ እንግዲህ እኛ ማርያምን ገብርኤልን ምናምን ነው የምታውቂው አንቺ እቺ መሐላ አለች ማለት ነው በቃ አስተማሪ ኪስ ኢትሳመር በመዶሻ እንደተመታው ነው በቃ ኦ ማይ ጋድ ነው ያልኩትና ከዛ እንደው መሐላችሁ ምናምን ብዬ በኋላ ላይ ያነሳው እውነት አይደል እንዴ ታዲያ ኧረ እውነት ነው በላም ብዬ ተስማምቼ በአጋጣሚ ያው የስራዬን ፊልድ የሚጠይቅ ነገርም አልነበረም እንደዛ ሆኜ ወጣውልሻለሁና ያው ቀልድ የሆነተኛው ዓለም ነጸብራቅ ነው አይደል ስለዚህ እነዛ ሰዎች እንደዛ ሲላፍ ባለት ነው እና እንደዛ አብረን በምንሰራበት ጊዜ የሆነ ተላለፈን ልብል ላይክ እኔ ስገባ አጥቶጪ ተላለፈን የተወሰነ ጊዜ ነው ተላለፈን what happened I mean አንዳንድ ጊዜ ምንድነው እኔ ያው I lose with battles እኔም ስወጣ ወይ ስለቅ ባትሉ መጣ እንደገና እኔም በትንሽ በቀት ነገር ብሎኝ ነበር ወይ ስልችት ብሎኝ ነበር ማስተማሩ ሳይሆን ይሰለቸኝ a fight with the admin ሌላ ታሪክ ነው ብቻውን እና አንዳንድ ጊዜ ይሄ ኢምፕሎይመንት በራሱ ከራስሽ ጋር ያለው ትግል ይሄ ፋይናንሻል ስትራግል አለ በየትኛውም ዘመን ላይ አንግሬትፉል የሆነ እንትን ይሄ ማለት ሳቲስፋይድ የሆነ ነገር ስለማይመጣ እውነት ነው we always like ungrateful when it is like ሰው ደሞዝ ደርሶ ሲቀበል it's always less የምሬን ነው እኔ አሁን ከሚከፈልኝ በላይ ነበር የምኖረው ከቤተሰብ ሊሆን ይችላል ከሆነ ቦታ ሊሆን ይችላል ተበጫጭቆ ምናምን ተሞልቶ ነው እንትን የሚያደርገው የቤት ክራይ እንኳን የምከፍል የነበረው እና what makes you leave that quick ይዛን ጊዜ ለምንድን ነው በፈጥነሽ ወጣሽ ፈጥኜ ወጣሁበት ምክንያት አንቺ የተቀጠርሽበት ሰሞን ልጅ ወለድኩበት ጊዜ ነበረ እና ልጅ የወራት እድሜ ነበርና ኮፓ ማድረግ አልቻልኩም ሰራተኛ የለኝም አወዛለሁ ብቻዬን ያሳደግኩት ሲንግል ማምና አጥቼ ስመጣ 2 ክፍለ ጊዜ ያልፋል እዛው ትምህርት ቤቱ አካባቢ ነበር የምኖረው ስለዚህ ከአድሚኒስትሬሽን ጋር አልተመቻቸም ስለዚህ ቀጣሪው ደስ ያላቸው ማለቆቼ ክላሱ እየተጎዳ መጣና እኔም ውጣ ወረድ ሆነ አጠባለሁ ልጁን ከዛ ጎረቤት ይልኝ ይላል አንድ ሰው ነበር አሳይን ያደረኩት ከዛ መጣለው ከዛ 2 ክላስ አስተምራለሁ ይሄዳለውና እንግሊዝ በጣም በዛብኝ ስለዚህ ቀጣሪ ያልተመቸው ማለት ነው እንደውም በጣም ትንሽ ታች የሆነ ነገር አለ ጠራኝ ወደ ክፍል ምናምን ጥሩ መምህር ነሽ እንወድሻለን ግን እኛ ለአጥቢያን ከፍልም ማለት
በልጅሽና በስራው መሀል ምረጭ አይነት ኮርነር ላይ መጣሁኝ ማለት ነው። በጣም አንዴ ምንም ቀልድ እናንተን የለም ምንድን ነው ያልከው አንተ ስራ ለዘላለም ሊቀር ይችላል ይሄ እኮ አባት ነው አንተም እያወራን ያለ ነው ስለ ልጅ ነው። አንዳንድ ጊዜ ምን አይነት ነገር አለ መሰለሽ እኔ እንደው እንዳድልም ሆኖ ይሁን አላውቅም አንዳንድ ሰው ለአንዳንድ ሰው ነገር አያዝንም ፕሮፌሽኑን ብቻ ሙያውን ብቻ ግን ቶለሬት ብንደራረግ ምናልባት እዛ ጋር መምህር ከቨር ቢያደርግ ወይ የተወሰነ ጊዜም ቢሰጠኝ አመቻችቼ ይቀጥል ነበር እና ምረጪ ነው የተባልኩት ቀላጤዋን ከፍልም ምረጪ ስለዚህ እንደዚህ አይነት ምርጫ ሲመጣ ደግሞ ግልጽ ነው ማንን እንደምመርጥ እጅግ በጣም ልብ የሚሰበረበት ጊዜ ትክክል አይደለም ያቆምኩበት ምክንያት ለዛ ነው አቢዩዝ ነው ምንም ማድረግ አልቻልኩም ስለዚህ ልጅ መረጥኩኝ ስራው የተወሰነ ጊዜ ቀረ ማለት ነው ከዛ ነው በመሃል እንግዲህ አንድ አመት ያህል አቋርጬ ደስ የሚለው ግን ስታፍ አንዳንድ ጊዜ መምህራን በጣም ተዛዘናሉ ደስ የሚለው ነገርና የ6 ወር ያህል ነገር መምህራን ነበር እየመጡ የቤት ክራይ ዳይፐር አንዱ ዳይፐር ይዞ ይመጣል አንዱ ወተት ይዞ ይመጣል ምናምን እና ያቺን ወቅት እንደሾልካት አደረጉኝ የተወሰነ ጊዜ ሰርቫይቭ አደረኩኝ በመምህራንና በጓደኞቼ ድጋፍ ግን እንደዛ መቀጠል ስለማይችል አዋሳ ኦፖርቹኒቲ ሳገኝ ሄድኩኝ ማለት ነው ኮምፕሊትሊ ነቅዬ ሄድኩኝ በቃ የግድ ነው ልጅ ለማሳደግ ነቅዬ ሄድኩኝ ማታቂው ከተማ ነው አዲስ ቦታ ነው ግን somehow ላይፍ መቀጠል ነበረበት ረጅም ጊዜ ኖሬያለሁ ረጅም ጊዜ ኖሬያለሁ 12 አመት ያህል ኖርኩኝ በጣም እንግዲህ መሀል ከተማ ለተወለደ ልጅ እና በጣም ብዙ ኢንተራክሽን ለነበረው ሰው አዋሳ ትንሽ እንትን ነው ማለት አዲስ ከተማ of course ምን የምታውቂው ሰው ነበረ ወይ አይደለም በአጋጣሚ ያው ስራ ስላልነበረ ስራ እየፈለኩ ነበርና በሰው ተገኘ ማለት ነው አዋሳ ሜት ተፈልጊያለሽ ወይ እኔ ደቡብ ሱዳን ቢሆን ይሄድ ነበር ይዛኔ ምክንያቱም somehow መኖር ነበረብን ሰርቫይቭ ማድረግ አለብሽ መጀመሪያ ስለዚህ በቃ አዋሳ ደግሞ ጥሩ ስም አለው ቆንጆ ከተማ ነው ምናምን ፋይን ካይንቻንኩኝ ሄድኩኝ ያው ግን አዲስ አበባ አይደለም it's a whole new environment አዳፕቴሽኑ ራሱ አይከብድም ነበር ወይስ ወዲያው ተላመድሽው ምናምን ተቀላቀልሽ ላይፍ አይደለም ይለያል አዲስ አበባ ነው አዲስ አበባ የሚያረጉ ነገሮች ሌላ ቦታ አይገኙም አዳማ ነው የራሱ ዩኒክ የሆነ ፊቸርስ አሉት እውነት ነው የሰው ላይፍ ስታይል የሰው አነጋገር አበላል ካልቸር ይለያያል እውነት ነው ስለዚህ ለኔ የመጀመሪያው 4 አመት ሾክ ነበረ በፍጹም እንትኑንኩኝ ከሆነ ከበዙ ሰው መሃል ተነጥቄ የሄድኩ ነገር አይነት የተሰማኝ በጣም ዳበት ነበር ጊዜ ፈሽቷል ለመላስ ጊዜ ፈሽቷል ግን ሰማው ላይፍ መቀጠል ነበረበት ምንም ጥያቄ የለውም አሁን ደግሞ ከረንትሊ ደግሞ ከሐዋሳው ወርደሽ አዲስ አበባ ምትሻል እንትን ነው የሚገርመው ነገር ወጣውኝ 12 አመቴ እዛ ኖርኩኝ እዚህ ትቻት ሄድኳትን አዲስ አበባ ደግሞ እናፍቅ ነበር ምክንያቱም እናንተ ነበራችሁ ያው ብዙ ነበር ብዙ ኢንተራክሽን ነበር የከተማ ልጅ ነኝ 6 ኪሎ ተወልጄ ያደግኩት እዛ ሲሄድ ሌላ ኢንቫይሮንመንት ነው በቃ ሌላ ዓለም ነው ራሱን የቻለ ስለዚህ ደግሞ ተመልሶ ወደዚህ ቶሎ መምጣት አይቻልም ምክንያቱም ሻንጣ ይዘሽ አይደለም መጪው ስለዚህ ልጅ አለ ቃለምና እውነት ነው ኤኒዌይስ ረጅም አመት ግን ወርክ ዶነት ቤተሰቦች ማመቻቹልኝ መጣይ ማለት ነው ከ12 አመት በኋላ እስቲ ደግሞ ስመጣ ያው ነው አዲስ አበባ ሌላ ማለም ከስርና ከ10 አመት በኋላ አይደለም ከተነው የዛሬ 3 years እና 4 years back እንኳን life is not the same በጣም ሾክ የሆነ ነገር እዛ ትቼ ሄድኩኝ ከዛ ደግሞ እዛ ትቼው መጣው ሾክ ነው ጊዜ was ያው የነበረው ኢንሲደንት ምናምን አስገዳጅ ሆነ እንጂ ያን ያህል ሾኪንግ አለ እንዴት ነው አሁን ላይፍን እንዴት አገኘሽ ስትመለሽ ያው ለእንትን የተፈጠርኩት ለአድቬንቸር እና ለስትራግል መሰለኝ ያው ስትራግል is real የሚባል ነገር ትቻት ሄድኳት አዲስ አበባ ሌላ አዲስ አበባ ነበረች አሁን ብዙ ነገሯ ተቀይሯል የምናውቃቸው ሰዎች የሉም መንገዱ የለም ከተማው የለም ቫይቡ የለም መንፈሱ የለም ምኑ የለም እና ደግሞ እንደገና ለመልመድ አንድ አመት ያህል ፈጀብኝ ማለት ነው 3ኛ አመት ለሰም ፊሊንግ
ምክንያቱም እናውቃለን አርሊ 2000 ላይ ነበረችው አዲስ አበባ ሌላ ነበረች። አሁን ማናቀው መልክ ነው ያለው፣ ማናቀው ሰፈር ነው ያለው፣ ምናቃቸው ሰፈሮች ተነስተዋልና ቋንቋችን ተደበላልቋል። የሆነት እኔ እንጃ የሆነ ነገር ኦፍ ነው በቃ። ስለዚህ ደግሞ እዛ ደግሞ መጥቶ እዚህ አጀስት ለማድረግ ጊዜ ፈጅቷል። ግን እድለኛ ስለሆንኩኝ እና ወይም ጠንካራ ስለሆንኩ የእግዚአብሔርም ድጋፍ ስላለበት ላይፍ ጎዞ ሰርቫይቭ እያደረግን ነው። የሰው ልጅ ምንድነው ካልሞተ ይኖራል ነው የሚባለው። ጥንካሬ ከሆነ ያለሽ ምርጫ ሄሊ ጥንካሬ ብቻ ከሆነ ያለሽ ምርጫ ወይ ጠንካራ መሆን ነው ወይ ጠንካራ መሆን አለቀ። ሌላ የለም፣ ሚድል ግራውንድ የለም። እውነት ነው። ስለዚህ ያው ጠንካራ መሆን ያለው አማራጭ እና ታገላለን። ያው እንደገና ቁሜ ከነበረበት እንግዲህ ደግሞ ወደ ቲቺንጉ ገብቻለሁ ማለት ነው። እዛም ሳስተምር ነበር፣ እዚህም እንደዛ። አሁን ሬንታል በሆነ ቤት ውስጥ ነው የምትኖሪው? ሬንታል በሆነ ቤታችን ፈርሷል። ስመጣ ቤታችን ፈርሶ ነው ያገኘሁት። ሰው ተበታት ነው አክቹሊ ቅድም እንደነገርኩሽ ነው እናትና አባቴን በጣም በኤርሊ ኤጅ ነው ያጣሁትና ቤተሰቦችም ቀሪው ቤተሰብም ቤቱ ተበታት ነው ፈርሶ ምናምን ነው ያገኘሁት። ስለዚህ ያው በሬንታል ቤት ውስጥ ነው የምኖረው። እንዴት ነው አሁን የምትኖሪ ማለት እንዴት ነው አሁን የምትኖሪው ኑሮ? ስራ ምናምን በቂ ነው? ጥሩ ነው ማለት ላስት ታይም ያው ከሄድሽበት ነገር ለማገገም የሚያግዝሽ ነገር አለ? አይ እንትን 50-50 ነው። ያው እንደምታውቂው ነው አሁን የወር ገቢሽ ከልደት አስከባታው ነው ለበቃ የሆነ ቀን ላይ አሁን አላ ሜዳ ላይ ነው የምትደርሺ። ስለዚህ ሀስል ታደርጊያለሽ። ያው አንዳንድ ጊዜ ትታገያለሽ ጥናት ካለ ምናምን እንጂ ኦፍ ኮርስ ምንም እንትን የሚል ነገር አይደለም። ግን አሁን ሜክ the most out of it። አሁን ህልሞች አሉኝ። አሁን የሆነ የምሰራው ነገር አለ፣ የሆነ መጽሐፍ ጀማመር ያለው ምናልባት እሱና ምናልባት ደግሞ ሌላም ከቲቺንግ ውጭ አንድ ነገርሽ የምፈልገው ነገር አዋሳ ያለውኝ ከቲቺንግ ውጭ ሳውዝ ስታር ኢንተርናሽናል ሆቴል ማርኬቲንግ ማኔጀር ሆኜ ሰርቻለሁ። ስለዚህ ሌሎችንም ልምዶች አዳፕት አድርጌ ነው የመጣሁት። አንደኛው ግን እሱ ነበር እና ያው እየሞከርን ነው ስትሬች ለማድረግ ሌላ ቦታ ዱብ እያልን ነው ለማግኘት። ያው የስራ ኦፕሽን ብዙ ያዲያውን አዲስ አበባ ላይ ሲመጣ ብዙ ሰው ስራ እንደሚያገኝ አስቦ ምናምን ይመጣል። ግን አብዛኛው ሰው ራሱ ከስራ ውጭ ሆናል። አሁን ከረንት ያው ሁላችንንም ጨምሮ አክቹአሊ የኔ ከከሌ ይሻላል የሚባልበት ፖዚሽን አይደለም አሁን ያለው አንፎርቹኔትሊ። ያው እና ሰርቫይቫል ሬታችን ሃይ የሆነ ይመስለኛል። ማለት ያው ዜርዝ ነው ሚድል ክላስ ወደታችም ወደ ላይም ለመውጣት ስትራግል ነው፣ ወደታችም ደግሞ ስትራግል ነው። ይከናት ሊቭ እንዴት እንደመኖር እንዳለብሽ ያው ለሁሉም ሰው ስታርታፕ ነው እንደ አዲስ we try to dig in again የፕሮፌሽን ፍለጋ ስራ ፍለጋ ሁላችንም አንዳንዴ ታውቂያለሽ ሄሉ በጣም ፍረስትሬት የሚያደርገው ነገር በጣምም ደግሞ ተስፋ ሊያስቆርጥሽ የሚፈልገው ነገር ታውቂያለሽ ፖቴንሻሉ እንዳለሽ you have what it takes ከዚህ በላይ ዲዘርቭ እንደምታረጊ ታውቂዋለሽ። ግን ቤት በኩል እንደምትሄጂ አታውቂም እና ያ በጣም እንትን ይላል። አንዳንድ ጊዜ ያደክማል፣ ተስፋም ያስቆርጣል። ምክንያቱም ታውቂዋለሽ አንቺ ሁሉም ነገር አለሽ፣ ልምዱ አለሽ፣ ሙያው አለሽ፣ ፓሽኑ አለሽ፣ ስሜቱ አለሽ፣ ጥንካሬው አለሽ። ግን በጣም ፎርዋርድ አንድ እርምጃ ግን ስታስቢ ብዙ ነገር ወደ ኋላ ይጎትትሻል። የለም ኦፕሽኑ ስለሌለ በተለይ ደግሞ በዚህ ድሜ ያለ ሴት በጣም እንትን ነው ታፍ ሊሆን ይችላል። እውነት ነው። እና አንዳንድ ጊዜ ቆም ብለሽ ወደ ዳይ ፊልተርሽ የትጋ ነው ሉዝ ያረኩት ምን የትጋ ነው ፌል ያረኩት is it my mistake ምናምን ብዙ እንደዚህ አይነት ሜንታል ብሬክዳውን ውስጥ ይገትሻል። ግን ደግሞ አንዳንድ ጊዜ ያው ቀና ብለሽ ሆራይዞኑን ለማየት ትፈልጊያለሽ። ደግሞ አንገትሽ ከተቀበረ እንደማትኖሪ ስለምታውቂ ምንም ለማይገኝ ነው። እንደዛ ነው። ያ ምንድነው አሁን ለምሳሌ አሁን በሚከፈለው ደሞዝ እንኳን አይደለም አሁን ከዛሬ ምናምን በፊትም ወዘን ይነፍ ብለናል። ሁሌ አሁን በቂ አይደለም። አንድ ጓደኛችን ምን አለች መሰለሽ እኔ አለች እሺ ዘ ቲቸር የዛሬ 15 ዓመት የማይበቃኝም እናንተ ምን እንደምትሉት አሁንም ግን እሱ ሳይሆን እንትኑ ኦፖርቹኒቲዎች የተሻሉ ነበሩ። አንዳንድ ክፍተቶች ነበሩ። ይሄን ባረገው በዚህ ጋር ብራመድ ምናምን የምትይበት ነገር ነበር እንጂ ሁሉ ጊዜ በእርግጥ አይበቃም።
በተለይ ደግሞ ለመምህር ስል እንግዲህ ሶሪ ያው ታውቂዋለሽ ሄሉ መምህርነት ላይ በጣም ኤምፋሲስ የማደርገው የታወቀ ነገር ስለሆነ ነው። በቃ እንግዲህ እንደ አስተማሪ ኪስ ያድርቀኝ ተብሎ ከተማለበት እንግዲህ አዎ ከባድ በተለይ ለመምህርና ያ ማን በኩል kind of sad ነው ያሳዝናል። ምክንያቱም እኔ የሙያዎች አባት ነው ይላሉ ጀርመን ሀገር ለምሳሌ ያው ኔዘርላንድስ ኖር ያለው ብዬሻለሁ አይደለ? በጀርመንስ በጣም ትልቁን ክፍያ የሚከፍሉት ለመምህር ነው። ምክንያቱም መምህር የሙያዎች ሁሉ አባት ነው። የፓይለቱ አስተማሪ ነው፣ የዶክተሩ አስተማሪ ነው። ስለዚህ የሙያዎች ሁሉ አባት ስለሆነ ቲቺንግ ትልቅ ክፍያ ይከፍለዋል። ዲዘርቭ የሚያደርገው እንደዛ ነው። እውነት ነው። የሚገርምሽ ነገር አሁን ጥሩ መምህር ማግኘት ከባድ ነው በዚህ ወቅት። ምክንያቱም ማይግሬቲንግ ነው። ሰው ስለማይመቸው 2 ዓመት ያስተምርና አካውንቲንግ ተምሮ ወይ ባንክ ይገባል። እንደዚህ ነው ማይግሬት የሚደረግበት ሙያ ሆነ። ረጅም ዘመን እዛ ሙያ ላይ የሚቀመጥ ሰው እኛኛ ነው ታገኝቺ ያለው አበኮ ዲፈረንት ፕሮፌሽን ግን ምንድነው ይሄ አንዳንድ ጊዜ ከስራው ጋር ተያይዞ ያለሽ ቁርኝት ማተር ያደርጋል። like ቅድም እንዳልነው like a drug ሁሉ ጊዜ ትምህርት ቤት መሄድ ሁሉ ጊዜ ከልጆች ጋር መዋል ምናምን አንዳንድ ጊዜ የሪደንደንሲው በራሱ እንትን ያደርገዋል። በቃ ሱስ ይሆናል። ማለት ነው ኮመን ስራሽ ነው የሚሆነው። ጠዋት ተነስተሽ የት መሄድ እንዳለብሽ ባይ ዲፎልት ታውቂዋለሽ። like ከዚህ ጋር እንደዚህ አድርጌ እንደዚህ አድርጌ ምናምን ብለሽ ነው ፕላን የምታደርጊው። we're not afraid to be a teacher ግን ያው ኢኮኖሚካሊ ደግሞ ሳትስፋይ ማድረግ ሙያ ይዘሽ ላይፍ እንዴት ነው የሚኖረው? የሚገርምሽ ነገር አሁን እኔ ቲቸር ነኝ አይደለም። እኔ አንድ በጣም እንደው የሚያስቀም ትንሽ የሚያሳዝንም ነገር ልንገርሽ። የሆነ ቦታ ሄጄ ሲጀመር እኔ ልጆቹ በእንገል ላይ እንዳጠሩኝ ነው የምለው። በቃ እንደዚህ ምልሽ ኦልሞስት እንትን ሆኗልና ምንድነው አይ እኔ የሆነ ቦታ የምታገኙ አንዳንድ ጊዜ እኮ ሶሳይቲውን ነው የምትመስዪው አይደል? ስለዚህ የሚሰጥሽን ክብር ማጣት ስለማትፈልጊ ሌላ ፐርሶና ትጭኛለሽ ላይሽ ላይ ማለት ነው። ስለዚህ ምንድነው የምለው የኔ ምሳሌ አንድ ቦታ አስመጭና ላኪዎች አሉ እዛ ውስጥ ኦፊስ ነው የምሰራው። ኦ ማይ ጋድ ገብቶሻል? መምህር ነኝ እና መምህር ነኝ ስትይ አንዳንድ ጊዜ በቃ የሆነ የሚሰጥሽም ነገር አለ እና በቃ እኔ እንትን ነው እላለሁ ሴክሬታሪ ነኝ እላለሁ። በቃ የታስመጭና ላኪ የሆነ ቦታ በቃ ኦ ማይ ጋድ አንቺ በጣም viewers አስተማሪ ነኝ ብትይ ሲሚሌት በጣም እንዱ ምስኪን እንዴት ነው እዚህ ቦታ ላይ ተገኘሽ ሆነ ማለት እንትንም ሊመጣ ይችላል። በጣም እንዴ አስተማሪ how you gonna afford እዚህ ቦታ ላይ እንዲሻይ አፎርድ ታደርጊያለሽ? በጣም ፐርሰናሊ ከባድ ነው እና ታረጊያለሽ እንደዛ ነው። እና አሁን እንደገና ከስታርታፕ እየጀመርሽ ነው? ከስታርታፕ እየጀመርኩ ነው። being a teacher ከባድ ነው። ሊቭን እና አዲስ በዛ ላይ ትቻት የወጣሁት አዲስ አበባ ራሱ የለችም። እኔ ምልሽ አሁን አዲስ አበባን ማቀው እኔ ብዙ ነገር አሁን የሆነ የተቀየረ የሆነ ቫይብ አለ። እንደዚህ አልነበረም አዲስ አበባ ማለት ነው እና አሁን ከዜሮ ነው የጀመርነው። እዚህ ትተን እንሄዳለን፣ እዚህ ገነባን፣ እዚህ ትተን ነው ሄደን እዛ ደግሞ ገነባን፣ እዛ ደግሞ የገባነው ትተን። ስለዚህ እንደ ሞቶ መነሳት ነው፣ እዚህ ሞተን መነሳት። ስለዚህ እንትን ነው ሌላ ደግሞ ፊቸር ደግሞ ጀመረ ህይወት ማለት ነው። ዲስ ታይም ግን በጣም ታፍ ሆኗል። ምክንያቱም ልጅ ግል ትምህርት ቤት አስተምረሽ በርግጥ የተወሰነ ሳፖርት ታገኛለሁ ግን አሁን ብዙ ህልሞች አሉ። ሄሊ አሁን አንዳንድ ጊዜ ቲቺንግ እና ሰርቫይቫል ሞድ ላይ መሆን በጣም ትንሽ ማነቆ የሚሆንብሽ ነገር ህልሞች ይኖርሻል። ለምሳሌ እኔ ሂውማኒቴሪያን ስራ መስራት ፈልጋለሁ። ህልሞች ይኖሩናል አይደል? ሁላችንም ህልሞች አሉ። ህልሞቻችንን እንዳንኖር ግን የምደረገው ኦቨርቲንግ የምናደርገው በቃ ስለ ሰርቫይቫል ብቻ ነው። ስለዚህ የማይረባውን ነገር ያንን ዳቦአችንን አቺቭ ማድረግ ስንፈልግ ህልማችንን ሳንኖር እንሞታለን። ትልቁ የሚያሳዝነው ፋክት እሱ ነው። እኔው በጣም ልጆች ማስተማር ፈልጋለሁ በነፃ እንዳልኩሽ because ብዙ ነገር አለ መስጠት የምችለው የኖርኩለት ህይወት። ያንን ግን አውትሪች አድርገሽ እንዳትሰጪ እዚህ ጋር በጣም ብዙ የሚጎትሽ ነገር አለ። ማለት ነው ሰርቫይቫል ራይት ላይ ስላለሽ ለሌሎች ስለዚህ ለራስሽ ለሌሎች ሳትደርሺ ለራስሽም ሳትሆኚ ኖሮ ማለፍ ትንሽ ከብዳል።